በአማራ ክልል በኦሮሞ ብሔረሰብ አስተዳደር የሚገኘው የጨፋር ሮቢት መጀመሪያ ደረጃ ሆስፒታል ከ30 ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶች ድጋፍ ተደረገለት። የሆስፒታሉ ስራ አስኪያጅ አቶ ሰይድ አብዱ እንደገለጹት ይህ ድጋፍ ተቋሙ ያለበትን የመሳሪያ እጥረት በመቅረፍ የአገልግሎት አድማሱን ለማስፋት ትልቅ አቅም የሚፈጥር ነው። ለሆስፒታሉ አገልግሎት እንዲውሉ ከመጡት ዘመናዊና ተወዳዳሪ መሳሪያዎች መካከል ማይንድሬይ ኮንሶና ኤን6 ከለር ዶፕለር ኡልትራሳውንድ ኤክስሬይ ማሽንና ኢንኩቤተር በዋናነት ይጠቀሳሉ። እነዚህ አዳዲስ የቴክኖሎጂ ውጤቶች ሆስፒታሉ ቀደም ሲል በምርመራና በሕክምና ዘርፍ የነበሩበትን ክፍተቶች በላቀ ደረጃ የሚሞሉ ሲሆን የጤና ተቋሙን የማምረት አቅምና የቴክኖሎጂ ሽግግር ወደ አዲስ ምዕራፍ የሚያሸጋግሩ ናቸው ተብለዋል። እነዚህ ዘመናዊ የሕክምና መሳሪያዎች ስራ ላይ መዋላቸው የታካሚዎችን ጊዜ፣ ወጪና ጉልበት በከፍተኛ ሁኔታ የሚቆጥቡ መሆናቸው ተመለክተዋል። ይህም የአካባቢው ማህበረሰብ ጥራት ያለው የሕክምና አገልግሎት በቅርበት እንዲያገኝ የሚያስችል ከመሆኑም በላይ ቀደም ሲል ለላቀ ምርመራ ወደ ሌሎች ሩቅ አካባቢዎች ይደረግ የነበረውን እንግልትና አላስፈላጊ ወጪ በዘላቂነት የሚያስቀር መሆኑ ተገልጿል። የአካባቢው ነዋሪዎች ሆስፒታሉ በዘመናዊ መሳሪያዎችና ብቁ በሆኑ ባለሙያዎች ታግዞ የተሻለ አገልግሎት እየሰጠ መሆኑን አውቀው ጤናቸውን እንዲጠብቁ ጥሪ የቀረበ ሲሆን ለተደረገው ድጋፍም ለዓለም ባንክና ለሚመለከታቸው አካላት ምስጋና ቀርቧል። ይህ ተግባር በሆስፒታሉና በተገልጋዩ ህብረተሰብ መካከል ያለውን ግንኙነት ይበልጥ እንደሚያጠናክረው ታምኑበታል። ዓለም በድንቁርና ማዕበል ስትናወጥ ማህበረሰብም የመንገዱ አቅጣጫ ጠፍቶበት ሲዋዥቅ እንደ ኮከብ ተስፋ የሚሰጡትና የመዳኛውን ዳርቻ የሚያሳዩት ዑለማዎች ናቸው። ዑለሞች የነቢያት ወራሾች፣ የዲኑ ምሰሶዎችና የጨለማው መብራቶች ናቸው። አንድ ዓሊም ከዚህ ዓለም ሲለይ የሚፈጠረውን ክፍተት በቀላሉ መሙላት አይቻልም። የዓሊም ሞት የዓለም ሞት ያህል ይከብዳል። ተተኪ ዑለማዎችን ማፍራት ዕውቀትን ከትውልድ ወደ ትውልድ ማሸጋገርና የነቢያቱን አደራ ማስከተል እጅግ አድካሚና ትዕግስትን የሚጠይቅ ረጅም ጉዞ ነው። ሆኖም ይህንን የከበደ ኃላፊነት የተሸከመውና በታላቁ ዓሊም ሼህ ሙሐመድ ሐሚዲን የተመሰረተው ሱና ዩኒቨርሲቲ ለአለፉት ዓመታት የዕውቀት ማዕድ በመዘርጋት ይህንን ክፍተት ለመሙላት በቁርጠኝነት እየሰራ ይገኛል። ማን ይተካቸው የሚለው ጥያቄ በተግባር ምላሽ የሚያገኝበት ደማቅ ቀን ደርሷል። ሱና ዩኒቨርሲቲ ላለፉት 4 ዓመታት ሲያስተምራቸው የቆያቸውን መሻይኾች ጥር 24 2018 ዓመተ ልደት በኢንተር ሌክዠሪ ሆቴል በታላቅ ድምቀት ያስመርቃል። አንጋፋ መሻይኾች ጥሪ የተደረገላቸው እንግዶችና የዕውቀት ወዳጆች በተገኙበት ይመረቃሉ። ይህ የምርቃት መርሃ ግብር ተራ ስነ ስርዓት ሳይሆን ለሀገርና ለዲን የሚቆረቆሩ ማህበረሰቡን በስነ ምግባር የሚቀርሱ የሰላምን መንገድ የሚያስተምሩ አዳዲስ የብርሃን ችቦዎች ወደ ማህበረሰቡ የሚቀላቀሉበት የታሪክ ምዕራፍ ነው። የዑለማን ተተኪ የማፍራት ሂደት ለአንድም ቀን መቆም የለበትም። ሱና ዩኒቨርሲቲ የጀመረው ይህ የተቀደሰ ጉዞ ይበልጥ ተጠናክሮ ሊቀጥል ይገባል። ዕውቀት የሌለው ማህበረሰብ እንደሚጠፋው ሁሉ ዓሊም የሌለው ትውልድ መድረሻው አይታወቅም። ስለሆነም ይህንን ተቋም መደገፍ፣ ማበረታታትና መሰል የዕውቀት ማዕከላትን ማስፋፋት የሁላችንም የቤት ሥራ ሊሆን ይገባል። العلماء ورثة الأنبياء በዚህ 3 እና 4 ዓመታት ውስጥ በማህበራዊ ሚዲያ በርካታ ሰዎች ወደ እስልምና ሲመጡ አይተናል። የምስክርነት ቃል ሲሰጡ ሰምተናል፣ ተደስተናል። በአንድ ሰው መስለም መደሰት ደግሞ ዲናዊ መሰረት ያለው ታላቅ ነቢያዊ ሱና ነው። ይህ ደስታ እስልምና በሰውየው መምጣት የሚያገኘው አዲስ ክብር ወይም ለሙስሊሞች የሚጨምረው ልዩ ጥቅም ኖሮ ሳይሆን አንዲት ነፍስ ከጥመት ወደ ብርሃን በመውጣቷ የሚሰማን መንፈሳዊ እርካታ ነው። የእኛ ደስታ ሸሃዳውን ለሰጠው አካል ያለንን አክብሮትና ወንድማዊነትን የምንገልጽበት የፍቅር መንገድ ነው። እርግጥ ነው አንዳንድ ወንድሞቼ ከዚህ በፊት ሰልመናል ብለው በዋሹና መልሰው በከፈሩ ሰዎች ምክንያት አሁንም አንዳንዶች የሚሰልሙት ሊዋሹ ይችላሉ በሚል ስጋት ሲጠራጠሩ አስተውያለሁ። ነገር ግን ታላቁ ሰሃባ ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ በጦርነት አውድማ ላይ ላኢላሃ ኢላላህ ያለን ሰው ሰይፌን ፈርቶ ነው ብሎ በገደለው ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ልቡን ሰንጥቀህ አይተኸዋልን ማለት ያቀረቡት ጠንከር ያለ ወቀሳ ለእኛም ትልቅ ትምህርት ነው። እኛ የታዘዝነው በውጫዊ ምስክርነቱ አምነን በደስታ ልንቀበለው እንጂ በሰውየውና በፈጣሪው መካከል ያለውን የልብ ምስጢር እንድንመረምር አይደለም። አንድ ሰው ሻሃዳ ሲይዝ እኛ ድርሻ በፈገግታ መቀበል፣ በፍቅር ማቀፍና ከዚያም ባለፈ መሰረታዊ የዲን ዕውቀት እንዲያገኝ እጃችንን መዘርጋት ነው። ከዚያ በኋላ ያ ሰው በዲኑ ላይ ቢጸና ትርፉ ለራሱ ነው። ቢከፍርና ቢወጣም በእስልምና ታላቅነት ላይ የሚቀንሰውም ሆነ በሙስሊሞች ማንነት ላይ የሚያጎድለው ምንም ነገር የለም። እስልምና እንደ ባህር ነው። ቢዘግኑት አይጎድል፣ ቢጨምሩበት አይሞላም። ዋናው ነጥብ እኛ በሰጠነው የፍቅር አቀባበል አላህ ዘንድ የምናገኘው ምንዳ እንጂ የሰውየው መጨረሻ በእኛ ስሌት ውስጥ ሊካተት አይገባም። ወንድሞቼ ሆይ ስጋታችሁ ለዲኑ ካላችሁ ቀናይነት የመነጨ መሆኑ ቢገባኝም ይህን ያህል መጨነቅ ግን ተገቢ አይደለም። አብሽሩ። አንድ ሰው የእውነትም ይሁን የውሸት ምስክርነቱን ሲሰጥ በመደሰታችሁ የምታጡት ነገር የለም። ይልቁንም የነቢያችንን ሰለላሁ ዐለይሂ ወሰለም ፈለግ በመከተል በፍቅር ተቀብለን የሚገባንን ነው ቦታ የቀረውን ጉዳይ ለልብ አዋቂው ለአላህ ሱብሓነሁ ወተዓላ በመስጠት ጉዟችንን እንቀጥል። ኢነማ ነሕኩሙ ቢዘዋሂሪ ወላሁ የተወለ ሰራኢራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።
አርቲፊሻል ኢንቴሊጀንስ ኤአይ ለሰው ልጅ ስራን በማቅለል ረገድ ትልቅ ፋይዳ ያለው ቢሆንም የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ዓለም አቀፉን የሳይበር ደህንነት ተቋም ግሩፕ አይቢን ሪፖርት ዋቢ በማድረግ ዓለማችን ወደ 5ኛው የሳይበር ጥቃት ማዕበል መሸጋገሯን አሳውቋል። ወንጀለኞች ኤአይን እንደ ዋነኛ የጥቃት መሳሪያ በመጠቀም ጥቃታቸውን እጅግ አሳሳቢና ረቂቅ ማድረጋቸውን ተቋሙ ገልጿል። እንደ ቻት ጂፒቲ ያሉ መሳሪያዎች የስነ ምግባር ገደብ ቢኖራቸውም ወንጀለኞች ግን ያለምንም ገደብ ቫይረሶችን የሚያመርቱ የራሳቸውን ጥቁር የኤአይ ሞዴሎች እየተጠቀሙ መሆኑን አስተዳደሩ አስታውቋል። አሁን ላይ ወንጀለኞች ራሳቸው መልእክት ከመጻፍ ይልቅ አሳማኝ የማጭበርበሪያ መልእክቶችን በራሳቸው የሚጽፉና የሚልኩ የኤአይ ወኪሎችን ማሰማራታቸውንም ጠቁመዋል። በመሆኑም በቴሌግራም፣ በዋትስአፕ ወይም በስልክ የሚመጡ የገንዘብ ጥያቄዎችንና ሊንኮችን ከመክፈት በፊት ደጋግሞ ማረጋገጥ እንደሚገባ ኢንሳ በጥብቅ አሳስበዋል።